ሰሙነ ሕማማት ከሌሎቹ የዓመቱ ሳምንታት የሚለይበት አንዱ ምክንያት ቤተክርስቲያን እጅግ በጣም ልዩ በሆነና ከፍ ባለ መልኩ የክርስቶስን ሕማምና ስቃይ የምታስብበት የምታዘክርበት ስለሆነ ነው። ይህ ማለት በሌሎቹ ቀናቶች አታስብም ወይም ደግሞ የክርስቶስን መከራ አትናገርም ማለት ሳይሆን ይህኛው ሳምንት እጅግ በጣም ለየት ባለ መልኩ የሚታሰብበት ነው ማለት ነው። ይህ አከባበር እንግዲህ አሁን የተጀመረ አይደለም። በጥንትም ጊዜ ከአራተኛው ክፍለ ዘመን ጀምሮ እንኳን ታሪኮችን ብንመለከት በኢየሩሳሌም አካባቢ ምዕመናን ሁሉ ከቤታቸው ወጥተው ካህናቱን እየተከተሉ በዲያቆናቱ እየተመሩ ይህንን ሳምንት ማንም በቤቱ የሚውል በቤቱም የሚከርም የለም። ሁሉም ከቤተ መቅደስ ቤተ መቅደስ ከተራራ ተራራ እየወጡና እየወረዱ እየሄዱ እየተመለሱ የሚያከብሩት እጅግ በጣም ልዩ ሳምንት ነው። እንግዲህ ቤተክርስቲያናችን የሕማማትን ሳምንት እንደዚሁም ደግሞ በዓላትን በምታከብርበት ጊዜ ለመታሰቢያ ወይም ደግሞ ያንን ነገር ለማስታወሻ ብቻ ብላ የምታከብረው አይደለም። ይልቁንስ በዓላት እንዲሁም ደግሞ ያሉ የተቀደሱ ሳምንታት ዋናው ዓላማቸው እኛን ወደ እውነተኛው ክንውን መውሰድ ነው። ያ ማለት የሕማማት ሳምንት እኛን በቀጥታ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የመከራ ቀናቶች በእውነት የሚወስዱን ናቸው ማለት ነው። ስለዚህ ቤተክርስቲያናችን ይህንን ለማድረግ ልጆቿን ሁሉ በዚህ ሳምንት ሰብስባ ክርስቶስ መከራ ከተቀበለበት ስፍራ ሁሉ በተጓዘበት ዳናና በተጓዘበት ፍለጋ እየተከተለች ትረማመዳለች፣ ትሄዳለች ማለት ነው። በሰሙነ ሕማማት የሚጾመው እንግዲህ ልክ በአብይ ጾም እንደምንጾመው ሆኖ ያም ማለት በፍትሐ ነገሥታችን አንቀጽ 15 ከቁጥር 596 ጀምሮ ባለው መሰረት በአብይ ጾም እስከ ፀሐይ መጥለቂያ ድረስ ያ ማለት እስከ ምሽቱ ድረስ ይሆናል ማለት ነው። በሰሙነ ሕማማት ግን ከፊልና ወይም ደግሞ ገፋይልና ከዋክብት እስኪታዩ ድረስ ይላል። ያ ማለት በደንብ አምሽተን ማለት ነው። ስለዚህ እስከ ምሽት ማለት እንችላለን። መልካም እንግዲህ በሰሙነ ሕማማት ስላሉ ክልከላዎች እዚሁ ፍትሐ ነገሥት አንቀጽ 15 በሰፊው ተንትኖ ያስቀምጣል። እርሱ ምንድን ናቸው? የመጀመሪያው ማጌጥ እጅግ በጣም የተከለከለ ነው በዚህ ቀናቶች ውስጥ። ሁለተኛው ያማረ መኝታ ላይ መተኛት። ሶስተኛ ደግሞ በባልና በሚስት መካከል በምንጣፍ አንድ መሆን ወይም ደግሞ ሩካቤ መፈጸም፣ ክርስትና ማንሳት፣ ፍትሃት ማድረግ እነዚህ ነገሮች የተከለከሉ ናቸው። ሌላ ከሌላው ጊዜ በአብይ ጾም ጾመን ከምንመገበው አመጋገብ የተለየው የተቀመጠው ነገር ምንድነው? ቢቻል ቂጣና ጨው ውሃን ብቻ በዚህ ሳምንት እንድንመገብ ይታዘዛል ማለት ነው። በተጨማሪም ደግሞ ካህናት መስቀል ማሳለም የለባቸው። ምክንያቱም መስቀል በሚያሳልሙ ጊዜ ስርየተ ኃጢአትን ስለሚናገሩ በዚህ ሳምንት ደግሞ የክርስቶስን መከራ እንደዚሁም ደግሞ ወደ ስርየት የሚደረገው ጉዞ የሚታይበት ስለሆነ ካህናት መስቀል እንዳያሳልሙ ክልከላ ያስቀምጣል ማለት ነው። ነገር ግን በተለምዶ የሚከለከሉ ወይም ደግሞ በተለምዶ የሚደረጉ ነገሮች አሉ። ለምሳሌ ሰላምታ መሰጣጠት ወይም ደግሞ የተቀደሰን መሳሳም መፈጸም እጅግ በጣም የተከለከለ እንደሆነ ይናገራል። ነገር ግን በዚህ በሕማማት ሳምንት እንዲህ አይነት ክልከላ የለም። ክልከላም ደግሞ ካለ በዕለተ ሐሙስ ያለ ክልከላ ነው። ሰላምታ መለወጥ እንደማይገባ የሚናገር ማለት ነው። ስለዚህ በዚህ ሳምንት ይህ ነው ማለት ነው የሚከለከለው። ሌላው የሚጸለዩ ጸሎቶች በዚህ ሳምንት ይህ ይጸለያል፣ ይህ ደግሞ አይጸለይም የሚል ነገር ሲነገር ይሰማል። ስለ ጸሎት ግብረ ሕማማቱ የሚያዘው ነገር ቢኖር ጸሎት ሃይማኖትን እስከ ሐሙስ ባለው እስከ ሐመ ድረስ እንድንጸልይ ነው። ከዚያ በኋላ ግን ሙሉን እንደምንጸልይ ነው። ስለዚህ ከጸሎት የታዘዘው ይህ ብቻ ነው እንጂ ሌላ የተከለከለ ምንም አይነት ጸሎት የለውም። እንዳውም በዚህ ሳምንት ቤተክርስቲያን ውስጥ ያሉ መጽሐፍት ሁሉ ቢቻሉ የሚነበቡበት ሳምንት ነው። ምክንያቱም መጽሐፍት ሁሉ የተጻፉት ስለ ክርስቶስ መከራ የእርሱን ደግሞ ስቅለቱን ማዳኑን ማዕከል አድርገው የተጻፉ ስለሆኑ ቢቻሉ ሁሉ ቢነበብ መልካም ነው። ስለዚህ በዚህ ሳምንት ምንም አይነት የሚከለከል የጸሎት አይነት ይህን ጸልዩ ያን አትጸልዩ የሚባል ነገር የለም ማለት ነው። ሰኞ መርገመ በለስ ይባላል። ይህም ደግሞ በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ያለውን ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም በሚሄድ ጊዜ በመንገድ ላይ
አንዲትን በለስ ይመለከታል። ርቦትም ስለነበረ ሊበላ ሲቀርብ ፍሬ ከርሷ አላገኘባትም። ስለዚህ ያቺን በለስ እንደረገማት የምናነብበት ነው። ይህም ደግሞ ለኛ በዋነኝነት የሚያስተላልፈው ክርስቶስ ወደኛ እኛን ናፍቆ እኛን ፈልጎ ከኛ መልካም ምግባራትን ተርቦ ወይም ደግሞ ፈልጎ በሚመጣበት ጊዜ እነዚያን ነገሮች ያጣ እንደሆነ እነዚያ ነገሮች በእኛ ውስጥ የሌሉ እንደሆነ ይህ አይነት መርገም በእኛ ላይ እንደሚደርስ ያም ማለት ለዘላለም መድረቅ በእኛ ላይ እንደሚሆን በገሃነመ እሳት መቃጠል እንደሆነ ምክንያቱም ፍሬዋ የደረቀ እንጨት ብቻ የሆነች በለስ ተቆርጣ ወደ እሳት ነው የምትጣለው። ጣፈንቷ እሷ ብቻ ነው። ስለዚህ መልካም ምግባራት በእኛ ፍሬ የማያፈሩ ከሆነ በእኛ ውስጥ የሌሉ ከሆነ ክርስቶስ መጥቶም በእኛ ውስጥ ያጣ እንደሆነ ልክ እንደ በለሷ በገሃነመ እሳት መቃጠል ትርፋችን ይሆናል ማለት ነው። ሁለተኛው ቀን ማክሰኞ ነው። ይህም ደግሞ የጥያቄ ቀን ተብሎ ይጠራል። ይህም ደግሞ በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ጀምሮ ፈሪሳውያን ጌታችን ኢየሱስ ክርስቶስን የተለያዩ ጥያቄዎችን ይጠይቁት ነበረ። ከጠየቁትም ጥያቄዎች መካከል ይህንን በምን ስልጣን አደረክ? ምክንያቱም ጌታችን ኢየሱስ ክርስቶስ የሚያደርጋቸው ተአምራት ሁሉ አምላክነቱን የሚያስረዱ ስለሆነ እነሱ ግን በምን አይነት ስልጣን አደረክ ብለው ጠየቁት። ስለዚህ ጌታችን ጥያቄያቸውን በጥያቄያቸው መለሰ። ምን አላቸው? የዮሐንስ ጥምቀት ከሰማይ ነች ወይስ ደግሞ ከምድር ነች ብሎ ጠየቃቸው። ከሰማይ ቢሉ ዮሐንስን አያምኑበትም፣ አይቀበሉትም። ከምድር ደግሞ ቢሉ ሰውን ፈሩ። ምክንያቱም ሕዝቡ ዮሐንስን እንደ ጻድቅ ይመለከት ስለነበረ ያንን በመፍራት ዝም አሉ ማለት ነው። ስለዚህ ማክሰኞ የጥያቄ ቀን ተብላ ከዚህ አንጻር ተሰይማለች። እሺ፣ ሶስተኛው ቀን ረቡዕ ነው። ይህም ደግሞ የአይሁድ ምክር ወይም ደግሞ የምክር ቀን ተብሎ ይጠራል። በዋናነት የምክር ቀን ተብሎ ይጠራል። ምክንያቱም አይሁድ በተለይም ደግሞ ፈሪሳውያንና ሰዱቃውያን ካህናቱ ማለት ነው ጌታችን ኢየሱስ ክርስቶስ በቢታንያ አልዓዛርን እንዳስነሳው ብዙ ሕዝብም ደግሞ ልቡ ወደ ክርስቶስ እንደሆነ ሲመለከቱ በሊቀ ካህናቱ ግቢ ውስጥ ምክርን መከሩ። የመከሩትን ምክር ደግሞ ምንድነው? ይህ ሁሉ ሰው ከሚጠፋ ስለዚህ ሕዝብ አንድ ሰው ቢጠፋ አንድ ሰው ቢሞት ይሻለዋል በማለት ተናገሩ። እነርሱ ምንም እንኳን ለክፋት ቢመክሩ መንፈስ ቅዱስ ግን አፋቸውን ከፍቶ ፊታቸውን ጸፍቶ በምስጢር ትንቢት አናግሯቸዋል። በዚህም ይህች ቀን የምክር ቀን ተብላ ትጠራለች። ሐሙስ ሁለት ስያሜ አላት። የመጀመሪያው የምስጢር ቀን ትባላለች። ሁለተኛው ደግሞ የሕጽበተ እግር ቀን ትባላለች። የምስጢር ቀን መባሏ ስጋው ደሙ የቀረበባት ሐዋርያትም ደግሞ የቆረቡባት በመሆኗ የስጋው ደሙ ምስጢር የተገለጠባት ስለሆነች የምስጢር ቀን ተብላለች። ሌላው የሕጽበተ እግር ቀን የተባለችው ጌታችን ኢየሱስ ክርስቶስ ዝቅ ብሎ ምንም ጌታ ቢሆን ምንም መምህር ቢሆን ዝቅ ብሎ ወርዶ የሐዋርያቱን እግር ያጠበበት ቀን በመሆኑ እኛም ደግሞ ይህንን አይነት ትህትና መፈጸም እንዳለብን የተማርንበት ቀን በመሆኑ ነው። እሺ፣ አምስተኛው ቀን ስቅለት ተብሎ ይጠራል። ይህም ደግሞ ጌታችን ኢየሱስ ክርስቶስ ፍርድ ተፈርዶበት በዕለተ ዓርብ በመስቀል ላይ የተሰቀለበት በመሆኑ ነው። ይህም ስቅለት ደግሞ ለሁላችን የመዳን መሰረትና ምክንያት የሆነበት ነው ማለት ነው። በዚህ ምክንያት ስቅለት ተብሎ ይጠራል። በዚህ ሰሙነ ሕማማት ውስጥ ከአንድ ክርስቲያን የሚጠበቀው ዋናው ተግባር የመጀመሪያው የቤተ ክርስቲያንን ስርዓትና ሕግጋት መጠበቅና ማድመጥ ነው። ሌላው ደግሞ በተሻለ መጠን ከቤተ መቅደሱ ሳይጠፉ የክርስቶስን ሕማሙና ሞቱን ማዘከር ማሰብ ይገባል ማለት ነው። በተጨማሪም ደግሞ ይህንን የክርስቶስን መከራ የምንሸከመው በዚህ ሳምንት ብቻ እንዳልሆነ ቀጣይነት እንዳለው በመላ ዘመናችን ሁሉ እንደምንከተለው ይህ ቀን ማሳያ ነውና ይህንን ማሰቡን በሌሎች ቀናቶችም እጅግ በጣም አስፍተን ልንይዝ እንደሚገባ ልናስተውል ያስፈልጋል ማለት ነው።